ሐረግ እቺን ቀስ አንቺ ሐረግ ድልድዩ አይሆንልሽም። በቃ ተመለሽ። አንቺ ጥራሻ ቤት አትይም እንዴ? ሐረግ አይደለም አስሚ። ቆይ ስንት ጊዜ ነው የምነግርህ? የኔ ስም ተቀይሯል፣ መሬማ ሆኗል። አይታለም ታዲያ መሬማ የተባልሽው እኮ ለአረቦች ነው እንጂ ለኛ አይደለም። እኔ ይሄን ስምሽን አልለምደውም። ለምሄድበት ሀገር ደግሞ እንዴት ጥሩ ስም መሰለ። በቃ መሬማ ብለህ ጥራኝ። ብቻ ማንንም ሁኚ፣ ግን አደራ ማንነትሽን እንዳትለውጪ። ምን ማለት ነው አንተ? የኔ ልጅ ናት እንደው ሃይማኖቷን እንደው ማንነቷን የምትቀይረው? ደግሞ በዚህም ክርክር ልትገጥሙ ነው? በቃ እዚህ ድረስ ከሸኛችሁኝ ይበቃል። እሜ ወንዙንም ችለሽ አትሻገሪም። በቃ ተመለሱ፣ እኔ ራሴ ችዬ እሄዳለሁ። እሺ የኔ ልጅ እኔ እመለሳለሁ። ኃይሌ ግን ተመኪናው አሳፍራሃት ተመለስ። እሺ እንዬ። አይ አይሆንም ኃይልዬ፣ እያየሃት አይደል እንዴት እንደታመመች? እግሯ እኮ እየነከሰ ነው። ያላንተማ አይሆንም። እንዴት ትመለሳለች? ባይሆን አንተ አብረሃት ወደ መንደር ተመለስ። ለኔ አታስብ የኔ ልጅ። ሐረግዬ አሁን እኮ ደህና ነኝ። አይሆንም አልኩሽ እኮ እንዬ። እናንተ ተመለሱ፣ እኔ ራሴን ችዬ እሄዳለሁ። ወንድሜ እንግዲህ የእንዬን ነገር አደረ። እንዴ ምን ማለትሽ ነው? ለኔም እኮ እናቴ ናት። ምንም ጭንቅ እንዳይገባሽ። ትንሽ ጊዜ ብቻ ነው እሺ እንዬ። ጎረቤቶቻችን የሰሩትን ቆርቆሮ ቤት እኔም እሰራልሻለሁ። ወንድሜም ያቋረጠውን ትምህርት ይማራል። ተሰው እኩልም እንሆናለን። ቃልሽን እንደምታከብረ ያውቃለሁ የኔ ልጅ። ተባረኪልኝ። ፈጣሪ ካንቺ ጋር ይሁን የኔ እናት። አደራሽን የምትሄጅበት ሀገር በቋንቋም በባህልም ካንቺ ጋር አይመሳሰልም የኔ ልጅ። ስለዚህ ታጋሽ ሁኚ የኔ ልጅ፣ አደራሽን። እሺ እንዬ እንዳልሽው አታስቢ። እኔ አንገቴን ድፍት አድርጌ እሰራለሁ። ቀን እስቲያልፍ የአባተ ባሪያ አይደል የሚባለው? እንዬ እግርሽን እስኪሻለሽ ግን ምንም አይነት ስራ እንዳሰሪ። ወንድምሽ አለ እኮ የኔ ልጅ። እኔ ምንም ነገር አልሰራ። ኃይልዬ በል እንግዲህ እናንተን አደራ ሰጥቻለሁ። አይዟችሁ። የመጀመሪያው ወር ደሞዜን ልኬ በሬ ተገዝቶ በዚህ አመት የኛ መሬት ይታረሳል። እሺ የኔ ልጅ። እስቲ እችን ያዥልኝ የኔ ልጅ። የኔ ልጅ ምንም ነገር ቢገጥምሽ ጸሎትሽ እንዳታቋርጭ እንዳትረሽ ያደራሽን የኔ ልጅ። አረሳም እንዬ። በሉ በቃ ደህና ሁኚ። በሰላም ግቢልኝ። በሉ ተላቀቁ። በሉ መኪናው እንዳያልፋት። ወንድም አለም በቃ በላንተም ደህና ሁን። ቸረገናኝ የኔ ልጅ። በሰላም ግቢ። አሜን እንዬ። በቃ እንደደረስኩኝ እደውላለሁ። ለደላላው ቀድመሽ ደውይለት። የተባረከ ሰው ነው። በዛሬ ጊዜ ማን ሰው ተቀብሎ ቤቱ ያሳርፋል የኔ ልጅ? እሺ እንዳልሽው አደርጋለሁ። በል ቦርሳውን ወደ በል። የኔ ልጅ በይሽ። ሰላም ሁኚልኝ። ሰላም ግቢልኝ የኔ ልጅ። ወንድሜ አይድህነት አይንህ ይጥፋ። ልጄን እኮ አሰደዳት የማታውቀው ሀገር። ተይ እንጂ ትንሽ ጊዜ ነው፣ እንገናኛለን ተመልሰን። አይ ፈጣሪ፣ እንግዲህ ልጄን አንተ ጠብቃት። በሰው ሀገር አላንተ ማንም ዘመድ የላትም። አይ እንዬ በቃ ፀሐይ እየበረታ ነው፣ ህመምሽ እንዳይነሳ እንዬ በቃ። እሺ ምን አደርገዋለሁ እንግዲህ። እስቲ ቢያት እንዬ ነይ በቃ ሄደን ሰላም ያግባሽ። በጣም ታንቺ
የሷን ፕሮሰስ እኮ አዘግዩ ብያለሁ። ልጅቷ ገና ገጠርነቷ አለቀቃት። እሷን እኮ ገንዘብ ጨምሪ ብያታለሁ። ካልጨመረች የራሷ ጉዳይ። ይሄ እኮ የእርዳታ ድርጅት አይደለም። የኛን ገንዘብ መክፈል አለባት። ካልሆነ ፓስፖርቷን አልሰጣት። እሺ አንተ መሬማን አየኋት መሰለኝ። እኔ እኮ በፎቶ አይቼ በጣም ተደንቄ ነበር። ፓለው በአካል ሌላ ታሪክ አይደለች እንዴ? ስማኝ፣ ገጠርም እንደዚህ አይነት ቁንጅና አለ እንዴ? በልበል በቃ ደውልልሃለሁ። ፒስ ይመቻ አባቴ። አይዞሽ አደንግጪ። እኔ ነኝ ጃምቦ። መሬማ ነሽ አይደል? ውይ እንኳን ደረስክልኝ። ሀገራችሁ እኮ ግራ አጋባኝ። ኧረ አንቺ እንደውም በጣም ጎበዝ ነሽ። አንዳንዶቹ አውቶቡስ ተራ ሆነው ንቅንቅ አንልም እያሉ በጣም ነው የሚያለፉኝ። አዲስ አበባ ግራ ያጋባል። ፎቅ ብቻ ቅያስ በቅያስ እንደ ሁሉ ነገር ግራ ነው የሚገባው። ኧረ እባክሽ እና ታዲያ እናንተ ስትመጡ እንድትለዩት በየቅያሱ በሬ እናስልበት እንዴ? ኧረ እሱማ ደግ ነበር። ኧረ አንቺ ቀለኛ ነሽ እናቴ። ለማንኛውም አሁን እንሂድ። ደግሞ ምንድነው ቦርሳሽን ልቀቂው እንጂ ምን ነው ሌባ ያስቸግራል ብለውሻል እንዴ? ኧረ ያለችኝን ለነሱ ሰጥቼ ራቆት ልሂድ? ይሄ ሁሉ ጥንቃቄ ለልብስ ነው? ታዲያ ያለ መለዋወጫ ምን ልሆን ነው? በሌ ሰው ሀገር መጥቼ። ባክሽ እየቀለድኩ ነው። እዚህ ሰፈር ያውም ከኔ ጋር ሆነሽ ማንም ሰው ነው ማይነካሽ። ይፈሩሃል ማለት ነው? እንደዛ ነገር። እኔ የሰፈሩ ካቦ ነኝ። ማለቴ የዚህ ሰፈር መንግስት ነኝ። አረግ ታድለሃል በል። እኔ ምልሽ ይሄንን አበባ የመሰለ መልክ ይዘሽ ግን ብቻሽን። አረ መልኬ ምን ሆነ? አልሰማሽም እንዴ? መልክም እኮ ይሰረቃል። አረ ግድሌ ልክ ኩላሊት እንደሚያወጡት እንደሚሉት ነው። አይ ይሄንንም ነግረውሻል? ታዲያስ ለጥንቃቄ ብለው ልብና ኩላሊት አፍነው ያወጣሉ አሉ። እናንተ ሀገርስ ምንም የሚሰረቅ ነገር የለም? ማለቴ ሌባ የለም? አረ ሞልቶ አለ እኮ። ግን እንደው ዝም ብሎ ልኩስኩስ ነገር ሳይሆን እንደው የጤፍ ክምር እንደው በሬውን ነው እንጂ እንደናንተ ሀገር እንደ ጅብ ልብ ምን ያረጋል ብለህ ነው? በል ልክ ነሽ። ያን ያህልም አትፍሪ። ያው አንዳንዴ ሊያጋጥም ይችላል። እንደሚባለው ደግሞ ሁሌም አይደለም። እኔ ወርቅ አልያዝኩ። ፈጣሪ እንዳረገ ያርገኝ እንጂ ምን እንፈራዋለሁ? በል በይ፣ በዚህ በኩል ነው የምንሄደው። ነይ እንሂድ። አይዞሽ። ተመስገን። አይኒ እኛም ወጉን ደርሰንበታል። እህት አለም ውጭ ሀገር ሄደች እኮ። እኔ ግን ፈርቻለሁ። የኔ ልጅ ለሷም እኮ አልነግራትም ብዬ ነው እንጂ ሆዴ ሲጨነቅ ነው የከረመው። ብቻ ፈጣሪ ምንም አያደርግብኝ። አይኒ ምን ትሆናለሽ ብለሽ ነው? ውጭ ሀገር እኮ ነው የምትሄደው። ጥሩ ስራ ትሰራለች፣ ጥሩ ብር ይከፈላታል፣ ቤታችንም ትሰራልናለች። እንዲሁም ማመስገን ያለብሽ ከዚህ አፈር የሆነ ህይወት ስለወጣች። አይ የኔ ልጅ እንደው ቢቸግርህ ነው። የሰው ሀገር እኮ የሰው ነው። እዲያ አሁንማ ምን ቆርጣ ሄዳለች። እንግዲህ ምን አመጣለሁ? እንዬ ይሄ የሚያስጨንቅ አይደለም አልኩሽ እኮ። እስኪ የፊቱን አስቢ። እንደነ አያ ነጋሽ ቤት ያለ ትሰራልናለች፣ እኔም እማራለሁ፣ ከብት እንገዛለን፣ መሬታችንን እያረስን ከሰው እኩል ሆነን እንኖራለን። እንደው እንዳፋ ያርግልኛ የኔ ልጅ። ይሆናል እምዬ። የመንደራችን ሰዎች እንኳን ደስ አላችሁ ብለው ወጣታቸው ስለማይቀር ቤቱን እስኪ ከፈት ከፈት እናርገው። አዎ እሺ የኔ ልጅ እንከፍተዋለን። እንዬ ብታይ እንዴት ነህ የማይለኝ ሰው ሁሉ ሀረግ ወደ ውጭ ልትሄድ እንደሆነ ሲሰሙ ወዳጅ ሆኖ አረፉ። ያያ ነጋሽ ሚስት እኮ ነገሩን ሰምታ ነው መሰለኝ ጠበል ጠርታናለች። ሀገሩ ሙሉ እኮ የሀረግን ወደ ውጭ መሄድ ብቻ ነው የሚያወራው። አንዳንዶች ደግሞ ገንዘቡን ከየት አመጡት እያሉ በሐሜት ሊሞቱ ነው። ብድር እንደሆነ አታውት ነው። አይ በሬው ስለተሸጠ በሱ ብቻ መስሏቸው ነው። አንድ በሬ ተሸጦ እንደው ውጭ ሀገር መሄድ ቢቻል ኖሮ እዚህ ሀገር ላይ እንደው አንድ ሰው ይቀራል የኔ ልጅ እንጂ አላቸው። በለኔ ልጅ አሁን እንግባና ቤታችንን እናጫጭሰው። እሺ እንየሽ። አይ ጉድ። አይታለም ይሁን እስኪ አይዞህ። ነግቢ
ኧረ ነይ ግቢ በእናትሽ። እንዴ ምን ሆነሽ ነው? ግቢ። አይዞሽ ፈታ በይ፣ አትጨነቂ። ነይ ግቢ። እንዴ ምን ሆነሽ ነው? እንደ ቤትሽ ነይ። አለፍ በይ፣ ነቃ በይ። እንዴ ምን ሆነሽ ነው? ይኸውልሽ እንግዲህ እቺ ቤት የኔ ቤት ናት። አይዞሽ ነፃ ሁኚ። ይልቅ የሚበላ ምን ላምጣልሽ? አይ ይቅርብኝ፣ እኔ ምንም አላሰኝም። የምርሽን ነው? ያን ሁሉ መንገድ መተሽ አራበሽም? እንደው መኪና ውስጥ አሁን ሽቅብ እያለ እያስቸገረኝ ነው። ምን ነው አመመሽ እንዴ? ሐረግ አመመሽ ብቻ። እንደው አጠገብ ያለውን ሰው ሰቅየት ነው ያደረኩት። እንደው የከተማ ሰው ጥሩ ነው እንጂ እንደው እሱ ምንም አልመሰለው። እኔ ጨንቆኝ ልሞት። አይዞሽ አሁን ደህና ትሆኛለሽ። መጸዳጃ ቤት ከፈለግሽ ደግሞ በዚህ በኩል ነው። እንዳየሽው ቤቴ ይህችን ትመስላለች። ሸጋ ነው፣ ማለፊያ ቤት ነው። ምን ዋጋ አለው? አንድ ነገር ግን ይጎለዋል። ኧረ ሙሉ ነው። ተይ በላይ ምን ይጎለዋል ጋሽዬ? ቆንጅዬ ሴት ትጎለዋለች። ኧረ እስካሁን አላገቡም? አላገባውም። እኔ የምልሽ አንቺስ? ኧረ ባለኔ ደሃን እኮ ማንም አይፈልገው። ኧረ አትቀልጂ። ምን ሆነሻል? አንቺን የመሰለሽ ቆንጅዬ ልጅ የሚፈልግ ወንድ ጠፍቶ ነው? ወንድ ያሉት ሁሉ እኮ ወንድ አይደለም። አንተው እሱማ ልክ ብለሻል። ቆይ ግን ታዲያ ምንም ነገር የለም? ኧረ በዚህ እድሜ ልዋሽ ነው? እና ማለት ምንም ወንድ አታውቂም ማለት ነው? ሐረግ አታሳፍረኝ። ይገርማል። አንቺን የመሰለች ቆንጅዬ ልጅ እስካሁን ለእናቴ ልደውልላት መሰል። እንደው ጨንቋት ነው የሚሆን። ኧረ ስልኬ ካርድ የለውም። ወየት ነው ገዝቼ የምመጣ? አሳየኝማ። ኧረ ችግር የለውም። ይኸው በእኔ ደውይላችሁ። ኧረ በፍጡም ተጀምረን አናቆምም። ካርድህን ጨርስብሃል። አታስቢ፣ ግድ የለም። ይኸው ደውይላችሁ እንጂ ግድ የለም፣ ደውይላችሁ። ሄሎ ሐረግ ነኝ ኃይሌ። እህት አለም ስልክሽ እኮ ተለየብኝ። እንዴት ነሽ? በሰላም ገባሽ? ደህና ገብቻለሁ። ደወለች እንዴ? አዲስ አበባ ደህና ነች። እንደው ስትሄዱ ለስትሄድ ማንጋት ነው። እንደው እዚህ ለመድረስ ራሱ እንደው ስንት ሰዓት እንደፈጀብን ነግሬሽ የለ? እኔም ካጎቴ ጋር ስመጣ እንደዚሁ ገርሞኝ ነበር። ሰውየውን አገኘሽው? አዎ አግኝቼዋለሁ። አሁን ተሱ ቤት ነኝ። ደግ በይ እንየና አውሪያት። እስካሁን አልደወለችም ብላ ተጨንቃ ነበር። አሎ ሐረግዬ እንዴት ነሽ? ደህና ነኝ እንዬ። እንደው እግርሽ እንዴት ሆነ? ተሻለሽ? ውይ የኔ ልጅ፣ ኧረ እኔ ደህና ነኝ። እንደው መንገዱ መኪናው እንዴት አደረገሽ? እንደው ያ መጥፎ ሽታ ማትወጂው? ኧረ እሱንስ ተይው እንዬ። አሁን በሰውየው ስልክ እንዳትጨነቂ መግባቴን እንዳሳወቅሽ ብዬ ነው የደወልኩልሽ። ራሴ ሞልቼ እደውላለሁ እንዳልጨርስበት። እሺ ችግር የለውም። አውሪያቸው። ዋናው ሰላም መግባትሽ ነው። እሰይ የኔ ልጅ። በይ ቻው። ቻው እንዬ፣ ቻው። እሰይ የኔ ልጅ። እግዚአብሔር ይስጥልኝ። አሜን። በቃ ትንሽ ክፍልሽን ላሳይሽና አንቺም ትንሽ ረፍት አድርጊ። ትንሽ ነይ ላሳይሽ። ነይ፣ ችግር የለውም። ትንሽ እንደው ሌላ የሚሰራ ስራ ካለ እንደው ቁጭ ስል ደስ አይለኝም። እንደው የሚሰራ ካለ ግድ የለም፣ ለጊዜው ምንም የለም። ካለ በኋላ ይደርሳል።
ይልቅ አሁን ቁጭ በይና እንጫወት። እንደው ያው ወንድ ላጤ ቤት የሚሰራ አይጠፋም ብዬ እኮ ነው። እንደው የሚታጠብ ልብስም ካለ እንደው ሌላም ቢሆን አይገደኝም። ግድ የለም ልብስ የምታጠብልኝ ልጅ የሚታጠበውንም የሚሰራውንም ሰርታ ሄዳለች። ይልቅ እስኪ አሁን ስለ ገጠር ህይወትሽ በደንብ አጫውቺ። ያው ስለ ገጠር ምን ይወራል ብለህ ነው? ያው እዛ ሁሉም ነገር ልፋት ነው። እዚህ ከተማ እኮ ሁሉም ዓለም ነው። ያው ሁሉ ነገር ቀላል ነው። እኔ የምልሽ ፍቅረኛ ማለቴ የከንፈር ወዳጅ የለሽም? ኧረ እኔ እንደዚህ አይነቱን ነገር አስቤው አላውቅም። ያው እናቴን መርዳት ነው ሀሳቤ። እኔና ወንድሜን አሳድጋለሁ ብላ ከሰው በታች ሆነች እና አረብ ሀገርም ትሄጂው ለዚህ ነው ማለት ነው? አዎ ወንድሜንም ማስተማር ፈልጋለሁ። ታስተምሪዋለሽ? አንቺ በጣም ጎበዝ ልጅ ነሽ። እና ደግሞ ስለምትሄጂባቸው ሰዎች እነግርሻለሁ ብለኸኝ ነበር። አሁን አትነግረኝም? ያው ያን ያህል የተለየ ምንም ነገር የለም። ሰዎቹ በጣም ጥሩ ሰዎች ናቸው። አንቺን የፈለጉሽ ልጆች እንድትይዥላቸው ብቻ ነው። ሌላ የቤቱን ስራ የሚሰራ ሰው አለ። አንቺ በፈለግሽው ሰዓት ማረፍ ትችያለሽ። ይኸውልሽ እንደዚህ አይነት እድል መቼም አይገኝም። አንቺን ሎተሪ ነው የደረሰሽ። ተመስገን ተመስገን። የእናቴ ጸሎት እኮ ነው እንዲህ ያደረገው። በእርግጥ እኔ የምልካቸው ሰዎች መጥፎ ነገር ገጥሟቸው አያውቅም። ሰዎቹ ጥሩነታቸውን ሳላረጋግጥ የሀገሬ ልጆች በጭራሽ አለካቸው። እንደው እግዚአብሔር ይስጥ። እኔን እሱ እኮ ሳታውቀኝ ነው እዚህ ቤት አምጥታ የቀላቀልከኝ። እናቴ ትመርቃለች። አመሰግናለሁ። እስኪ አንቺም ትንሽ ጠጪ። አይ እኔ እንኳን ካቲካል አልወድም። እስኪ ሞክሪው። ምንም አይልሽም። ደግሞ ቤት ነው ያለሽው። ከፈለግሽ እኮ ገብተሽ መተኛት ትችያለሽ። አይ እኔ ይቅርብኝ። እንኳን ጠጥቼው እንዲሁ በሽታው ነው መሰክረው። እንዴ ይኸውልሽ በእኛ ባህል ሰው ሲጋብዝ እምቢ ማለት በጣም ነውር ነው። በይናጋጭ አንሹ። እናጋጭ? አዎ ብርጭቆሽን ከፍ አድርገሽ እናጋጫለን። ከዛ ውስጡ ያለውን መጠጥ በአንድ ትንፋሽ ጭልጥ አድርገን እንጠጣዋለን። ያኔ በእኔና አንቺ መካከል ምንም አይነት ተንኮል፣ ክፋት አይኖርም። ፍቅር ነን ማለት ነው። አንሹ። ግን ይኸውልሽ ቤቴ ድረስ መተሽ ይሄንን ካላደረግሽ ትንቂኛለሽ ማለት ነው። አረ የምንቀት አመጣ። እኔ ሰው አልንቅም፣ እንደውም በጣም ነው ማከብረው። እንደዛ ከሆነ ታዲያ ብርጭቆሽን አንሺና እናጋጫ። ያጂ እኔ በቃኝ። ይኸውልሽ አንድ ያጣላል ጥፊ የሚደገማል ይባል የለ? አረ እኔ እናቴ ላይ እየወጣ ነው። አረ እኔ ይቅርብኝ። በይ ይቺን ድገሚና ገብተሽ አረፍት ያለሽ። ወይኔ ውርደቴ። እንደው እናቴን ጉድሽን አላየሽ? አራ በቃ መሪማይ አሁን ገብተሽ አረፍ በይ። እሺ ቆይ አሁን ለድንግል ሴት ያስፈልጋል? አያስፈልግም። አቺ በሬዋ አንቺ የዋዛ አይደለሽም ማለት ነው። ሰራሽልኝ ማለት ነው። ይኸውልሽ እንደተጫወሽብኝ አቀሪያት። እኔ ጃምቦ አይደለሁም። እሺ ላደረግሽው ነገር እጥፉን ነው ማስከፈልሽ።
እያለቀሽ ብትለምኝ አልሰማሽም። አሳይሻለሁ። እሺ እኔ የምልሽ ቆይ እንደዚህ ከእንቅልፍሽ በጠዋት ማትነሽ ከሆነ ልጆቹን እንዴት ነው የምትንከባከቢው? አረቂዋ ናት መሰል ትንሽ ራሴን አሞኛል እንጂ እኔ በጠዋት ነው ማለት የምነሳ። እኔም እኮ ግራ ሲገባኝ ክፍልሽ ላይ ስመጣ ከውስጥ ቆልፈሽው ተኝተሻል። ትንሽ ነው እንደው ራሴን ጨምደድ ያደረገኝ። መቼም ተይ በኋላ ሐኪሞቹ ዘንድ ለመሄድ አይከለከለንም አይደል? አረ በፍጹም አይከለክልሽም። እኔም እኮ ትንሽ ራሴን አሞኛልና አረቂዋ ሳትሆን አትቀርም። እኛም እኮ አበዛ ነው እንደ ወተት በኩባያ እኮ ጀለጥ ነው። እባክሽ ላስቸግርሽ፣ ትንሽ ስላመመኝ መኝታ ክፍሌ ዋይዘሽልኝ። ወይ ካልሆነ ሽሮ ፍትፍት ነገር ልስራ እንዴ? ቆንጆ እኮ ነው። አይ ዋው ይበቃኛል፣ አመሰግናለሁ። መሪማ እኔ በጣም ወድጄሻለሁ። አረ በፈጣሪ ይኸውልሽ ካልሆነ አረብ ሀገር መሄዱን ተይውና እኔና አንቺ ተጋብተን እዚህ እንኑር። እዚህ የምትፈልጊውን ነገር እየሰራሽ ለእናትሽ የምትፈልጊውን ነገር ታደርጊላችኋለሽ። እንዴ ምን ነው አንተ የማግባት እዛው ገጠር አላደርገውም እንዴ? እሺ በቃ እንደዛ ከሆነ አንዴ ብቻ እናድርገው። አረ ግድሌ ቆይ ምኑን ነው የምናደርገው? ነገርኩሽ እኮ በጣም ደስ ብለሽኛል እና ደግሞ ከባድ አታድርጊብኝ። አላደርገውም። ቆይ አንተስ ቢሆን የተከበርክ ሰው አይደለህ እንዴ? እንዴት እንደዚህ አይነት ነገር ታስባለህ? ሰሚኛለሽ? እንድበሳጭ እንዳታደርጊኝ። በቃ እኔ ልውጣ። ወዴት ነው የምትወጪው? አንድ ነገር ልንገርሽ፣ እኔ ፈልጌ የማጣው ጠይቄ እምቢ የሚባለው አንድም ነገር የለም። ለዚያውም አንዲት ከገጠር የመጣች ሴት እምቢ ልትለኝ አትችልም። ኧረ እናቴ ድረሽ እንዴ የምርህን ነው እንዴ አንተ? በእንደዚህ አይነት ነገር ይቀለዳል እንዴ? ይልቅ በግድ እንዳደረገው እንዳትገፋፍኝ እሺ? ፈጣሪ ሆይ ድረስልኝ። ወዴት አባሽ ልትሄጂ ነው? እባክህን እኔም ሴት ነኝ አቅም የለኝም። እባክህን እንደው ሴጣን እያሳሳተ ነው ተው እባክህ። ኧረ እባክሽ ሁሌም አዳም ሔዋን በምትባል ሰይጣን እንደተሳሳተ ነው እሺ? ይኸውልሽ አርፈሽ ተኝ፣ ካልሆነ ግን እጎዳሻለሁ እሺ? በፈጠረ አምላክ ተወኝ እባክህ። ቤቴ የመጣ እንግዳ እንደዚህ ነው እንዴ የምታስተናግደው? እባክህ እናቴም ትረግማለች። እባክህ ወንድም የሚያዝንብሃል። እባክህ ተወኝ። እኔ እዚህ ሀገር የመጣሁት እኮ ለዚህ ዓላማ አይደለም። እባክህ ተወኝ እባክህ። አንቺ አሰሚም እንዴ? አርፈሽ ተኝ እያልኩሽ እኮ ነው። እባክህን ተወኝ እባክህ። አንተ ማለት እኮ ወንድሜ የሀገሬ ልጅ እኮ ነህ። እባክህ ተወኝ። እዛ ባዕድ ሀገር ይገጥመኛል ያልኩትን እዚህ አታደርግብኝ እባክህ ተወኝ። አልተውሽም። ከባድ እንዳታደርጊው በተደጋጋሚ ጊዜ ነግሬሽ ነበር እሺ? ዛሬ ሲሆን ጉልበትሽን አታባኪ። እዚህ ብትጮይ ብትፈርጪ ማንም ይደርስልሽ ሰው የለም እሺ? ነግሬሽ ነበር ጉልበትሽን አታባኪኝ ብዬ። ምን ሆነሽ ነው? ውይ ኧረ ተው እባክህ። ወይኔ ልጄ መጥፎ ስሜት ተሰማኝ። ልጄ አንድ ነገር ሆናለች መሰለኝ። በሰላም እንደገባሽ ነግራን ይለ እንደምዬ። ኧረ እባክህ ምናልባት የእግር ስሜት ይሆናል። አይደለም ደውልልኝ ብያለሁ። ደውልልኝ። ልጄ አንድ ነገር ሆና ነው። ወይኔ ኧረ እንዬ ምን ትሆናለች? ቀስ በይ እንጂ ምንም አትሆንም። ደውል አልኩህ ደውል። አይ ልጄ
አይ ልጄ በሰው ሀገር ምን ገጥሞሽ ይሆን የኔ ከርታታ እኔን አይ ልጄ አታነሳም እንዬ? ወይኔ ልጄን ኧረ እንዬ ቀስ በይ፣ አላየችው ይሆናል። አይ ልጄን እኔ እናቷ ነኝ። የሆነ ነገር ሆናለች። ታውቆኛል። እኔ መላክ አልነበረብኝም ኃይሌ። ይኸውልህ ይህች ልጅ አንድ ነገር ከሆነች እኔ እሞታለሁ። እንዴ እንዬ እንደዛ አትበይ። እኔስ ማን አለኝ ያለ እናንተ? እህት አለ ምንም አትሆንም። አይ ልጄም አንድ ነገር ሆናለች። ታውቆኛል እኔ እዚህ እየተነፋረቅሽ ልትይ ነው እንዴ? ተነስተሽ ቤቱን አስተካኪ። አንሶላውን መጣቢው። እኔ ደምሳ ያመኛል። አንተ በጣም ክፉ ሰው ነህ። እንዴት እንደዚህ ታደርጋለህ? እኮ እኔ ነኝ ክፉ ሰው? ስሚ፣ እዛ ማታውቂው አንዱ አረብ ከሚወስደው እኔ የሀገርሽ ልጅ ወስዶ ምንድነው ችግሩ? ውሻ አረመኔ ነህ። ትሰምኛለሽ? ከአሁን በኋላ እንደዚህ አይነት ነገር ብታደርጊ አውጥቼ ነው የምጥልሽ። እሺ? መንገድ ላይ ነው አውጥቼ የምጥልሽ። ይኸውልሽ ይሄ የመጨረሻ ማስጠንቀቂያ ነው። እሺ? ደግሞ የቆሻሻሽን ተነስተሽ አጽጂ፣ ታጠቢ። ሁሉም ሰው የሚያደርገውን ነገር ነው ያደረኩት። አታካብጂ። በቃ ደግሞ ካልጋዬ ላይ ተነሽ። ይሄ አልጋ ባለቤት አለው። እሺ? ቆይሽ አሁን ለእናቴ መለናት። እናትሽ እኮ ያለችው ገጠር ናት። እዚህ ስለሆነው ነገር ማን ይነግራታል? ይኸውልሽ አሁን ወደ ስራ መሄድ አለብኝ። ተነስተሽ ይሄን ነገር አጸዳጂ፣ ምናምን ቤቱን አስተካኪ። በዛውም ስራ እንዴት እንደሚሰራ ትለምጃለሽ። ተነሽ፣ እዚህ አትርነፋረቂብኝ። እናቴ ተዋረድኩልሽ፣ ረከስኩልሽ። ለዛው በሀገሬ ሰው ተከደው። ይህንን ውርደት እንዴት ነው ይዤ የምኖረው? በፍጹም እኔ ይህንን ውርደት ይዤ መኖር አልችልም። ይህንን ውርደት ከሚዝማ ሞቴን እመርጣለሁ። እናቴ አንቺንም አላዋርድሽም። ሞቴን ይቅር በይኝ እናቴ። ምንም ላደርግልሽ አልቻልኩም። ከሰው አፍ ላወጣሽ አልቻልኩም። ይህን ማድረግ አለብኝ።
ወዴት ነው የምትመጪው? ነይ እስቲ ፀሐዩ ላይ ሆንሽ እኮ። ፀሐዩ ገደለኝ እባክሽ። ወዴት ነበርሽ? የና እያደመቀ ቤት ነገ ይመረቅ የለ እንዴ? እንደው እኮ እዛ ትንሽ ስራ ላግዛቸው ብዬ ሄጄ ነው። አቤት አቤት ቤት አቤት ቤት የኔ ልጅ። አሁን እኮ እኔም ደርሼልሻለሁ። ለእነሱ ልጃቸው አይደለች የሰራችላቸው? እኔም ላንቺ ምን የመሰለ ቤት ሰርቼልሽ እነሱ ሊያስመርቁ እንደጠሩ እኛም እንጠራቸዋለን። አዎ ልጅ ደርሶ እንዲህ ይጠቅማል የኔ ልጅ። ከሰው እኩል እንደምታደርግኝ መቼም ጥርጥር የለኝም። እድሜ ጤና ብቻ ሰጥቶኝ ያን ቀን ያሳየን ሀረግዬ። እንዴ እንዬ ታዲያ አረብ ሀገር የሚሄደው ለማን ሆነና? እኔ እያለሁም አንቺ በፍጹም ተሰው በታች አትሆኝ። ታያለሽ ቀዩ በሙሉ ታድላ እያለ ስላንቺ ነው የሚያወራው። አይ አንቺ ብልህ ልጅ፣ አንቺን የሰጠኝ አምላክ ይክበር ይመስገን የኔ ልጅ። አሜን አሜን። እማዬ በይ በቃ እኔም እየጨረስኩ ነው። እቺ ሁለቷን የቀረኝ እሷን አስገብቼ እንግባ። ፀሐዩ እኮ በረታ። ነይ እናቴ ልደግፍሽ። እሺ የኔ እናት የኔ ልጅ። አቤት አቤት እንደው ይሄን ሁሉ ስትከምሪ ያረፈድሽ እናቴ ማን አልሽ ያለ ነው። ጉልበትሽ ይባረክ። ኧረ በስመ አብ ይሄንማ እንደዚህ አላደረኩም። መሬማ፣ አንቺ መሬማ፣ ይኸውልሽ መሬማ፣ እየሰማሽኝ እንደሆነ አውቃለሁ። እንዴ እኔ እኮ ሰው ነኝ። አለባለም በሩን ክፈችልኝ። ምንም እየገባኝ አይደለም። ቆይ አንቺ ልጅ ቤቱን ልትወርሽኝ ፈልገሽ ነው እንዴ? አንቺ እኮ እዚህ ቤት እንግዳ ነሽ። እሺ እኔ የምልሽን ነው ማድረግ ያለብሽ። ማን ስለሆንሽ ነው ቆልፈሽ የምትቀመጪው? ትሰሚኛለሽ? እኔ ከአንቺ ጋር እንድትርክ ውስጥ ገብቼ መኖር አልፈልግም። አሰሪዎች ደውለው ነበር። በተሻለ ፍጥነት ቶሎ እንድትመጪላችሁ ይፈልጋሉ። ስለዚህ እዛ ጠብቅሻለሁ። መነጋገር አለብን። በጣም አሪፍ። እስኪ አረፍ በይ፣ ቁጭ በይ። መች ነው የምትልከኝ? መጀመሪያ ተቀመጪና ዝርዝሩን በደንብ እንነጋገራለን። ዋው ዛሬ ደግሞ በጣም ልዩ ሆነሻል። እምር ብሎብሻል። እኔ የምልሽ ተስማምቶሻል ማለት ነው? እያፌዝክብኝ ነው እንዴ? አንተ ትንሽ እንኳን እፈር እንጂ ያደረግከው ነገር እኮ የእንስሳ ነው። በነገራችን ላይ ድፍረትሽን በጣም ወድጄዋለሁ። ብዙ ጊዜ ከገጠር የምትመጡ ልጆች በጣም ደፋር ናችሁ። ደግሞ ቤተሰቦች በተደጋጋሚ እኔ ጋር እየደወሉ ነበር። ምንድን ነው እሱ ስራ የላቸውም እንዴ? ለምንድን ነው እኔ ጋር የሚደውሉት? አንቺ አታነሽላቸውም እንዴ? ለምንድን ነው የሚያስጨንቁኝ? ምናልባት ፈልገውሽ ከሆነ ደውይላቸው። እሺ አሁን ምን ልትለኝ ነበር? ይሄኔ ነገር በዚህ ውበትሽ ተመስጬ ዋና ጉዳይን ረሳሁት አይደል? አሰሪዎችሽ ቶሎ እንድትመጪላቸው ይፈልጋሉ። ታዲያ ለምን ቶሎ አትልከኝ? አራቀስ አርጊው። የምትሄጂው እኮ ትኬቱ ሲገኝ ነው። እሱ ደግሞ አልተገኘም። ምናልባት በዚህ 2 ሳምንት ውስጥ ሊገኝ ይችላል። 2 ሳምንት በሙሉ? ምን ነው አነሰብሽ እንዴ? አታስቢ። እስከዛ ድረስ በፍጹም እንዲከፋሽ አላደርግም። እሺ እኔ ቆንጆ፣ ታውቂያለሽ በጣም ጣፋጭ ልጅ እኮ ነሽ። ወይኔ እናቴ እባክህን ተወኝ። እስካሁን ያደረከኝ በቃል። እባክህ ምንም አታርገኝ እንዴ የኔ ቆንጆ። አሁን እኮ ድንግል አይደለሽ። ስለዚህ ምን ላለማጣት ነው እንደዚህ የምትሆኚው? ቆይ ምን አደረግኩ? እባክህ እኔ ከዚህ በላይ መቋቋም አልችልም። በፈጠረ እባክህ ተወኝ እባክህ። አንቺ ውለታ ቢስ፣ ለሆቴልና ለምግብ የምትከፊው ገንዘብ ሳይኖርሽ ቤቴ አምጥቼ በክብር ልታርፊ ስላደረግኩሽ ነው እኔ እንደመጥፎ ሰው የምታየው? ታውቂያለሽ እዛ አውቶቢስ ተራ ቢሆን የማንም መጫወቻ ነበር የምትሆኚው። እኔ እኮ ያደረግኩት በክብር ነው። እሺ እንዳታበሳጭ። ይኸውልሽ አይ የምትይ ከሆነ ወደ መጣሽበት ወደ ሀገርሽ ተመልሰሽ ኩበትሽን ትጠፈጠፊያለሽ። እሺ
ክብረ ቢስ ሃሎ አነሳችሁ እንይ አነሳችሁ ሄሎ ሃሎ እንይ እንዴት ነሽ አረግዬ የኔ ልጅ እንደው እኮ ስልኩን አላነሳም ስትይ እኮ እንደው ተጨነኩብሽ የኔ ልጅ እንዴት ነሽ የኔ አበባ ደህና ነኝ ምን ነው አረግዬ እያለቀሽ ነው እንዴ አይ ወይ የኔ ልጅ ምን ነው እንደፈራሁት የሆነ ነገር አረጉሽ እንዴ አይ ወይ እጄን በእጄ በላሁት ምን ነው የኔ ልጅ ምን ነው ባላኩሽ በቀረብኝ ኖሮ ምንም አልሆንኩም እንዬ ናፍቃችሁኝ እኮ ነው አረግዬ ይሄን ባመቼም የናፍቆት ብቻ አይመስለኝም እውነቴን ነው ናፍቃችሁኝ እንጂ እኔ ምንም አልሆንኩም ያረፍኩበት ሰውም ጥሩ ሰው ነው በጣም ኡፍ ፈጣሪ ይመስገን እኔማ ስልኩን እኮ አላነሳም ስትኝ እኮ ውስጤን ጨነቀኝ ገና በሁለት ቀን እንደዚህ ይሆንሽ እንደው እዛ አረብ ሀገር ስትሄጂ እንዴት ልትሆኝ ነው የኔ ልጅ ያው እለምደዋለሁ እንዬ ወንድሜስ ደህና ነው እሱም እኮ ጨንቆት ነበር የኔ ልጅ እኔ ደህና ነኝ አትጨነቁ እንዬ አንቺ ግን እግርሽን ሳይሻልሽ ምንም ስራ አትስሪ አረ ምንም አያሰራኝም ባክሽ ወንድምሽ እሷ አደራ ብላኛለች ብሎ እኮ አንዲት ነገር አያሰራኝም የኔ ልጅ ፈጣሪ ይመስገን እናንተን ሰጥቶኛል አሁንማ ምን ይነካኛል ብለሽ ነው የኔ ልጅ በቃ በሉ ቻው ኃይልዬን ሰላም በይልኝ ቻው የኔ ልጅ ፈጣሪ ካንቺ ጋር ይሁን አሜን አሜን ወይኔ ደድ መጨረሻ እንዲሆነ እኔ ሳታናግሬ ዘጋች አረ እንደው ሰላም በልልኝ ብላኛለች ደህና ነኝ ሰላም ነኝ ብላለች እንደው አይ ፈጣሪ እኔማ እንደው ስንቱን አሰብኩት አቤት እኔም ናፍቃኛለች አይዞህ የኔ ልጅ በል እስኪ እንግባ ወደ ቤት አሁን ደግ አንተ ምን አለበት ወዳጄ አንተ የዚህኛዋ ደግሞ በጣም ነው የሚለየው እልም ያለች ፋራ እኮ ናት ግን ደግሞ ቢሆንም ተመችታኛለች እባክህ ትንሽ ልደበርባት እባክህ እሱ ነው ግራ የገባኝ አሁን ራሱ ቤት ካልመጣው እያለች እያስቸገረችኝ እኮ ነው እንዴ ለምንድን ነው ላይ ምናት ያማል እንዴ በቤት መቀበላችሁ ሴቶቹስ አንተ ጤነኛ አይደለም ስማ እነሱ እኮ ቢዝነሶቼ ብቻ ሳይሆኑ የደስታ ምንጮቼም ጭምር ናቸው ስነ ስርዓት እንደዚህ አይነት ነገር ድጋሚ እንዳታወራ እኔና እሱ አልተጋባንም ገና ነው ብራዘር በጣም አሪፍ በቃ ይኸውልህ የመሪማን ፕሮሰስ አዘግየውና ለሱ አስቀድምላት ይኸውልህ ግን እኮ ምናምን ብለህ አታዋክበኝ እሺ መሪማ ስለ ፕሮሰሱ ምን የምታውቀው ነገር አለ በቃ ገና ነው ዛሬ ነገ እያልኩኝ አዝጋታለሁ እስከዛ ደግሞ እኔም ትንሽ ይደበርባታለሁ ፍታታለሁ ማለት ነው ፒስ በቃ ወዳጅ አታስቢ ደውልልሃለሁ ቻው መሪማ ወይድሌ ዛሬ ደግሞ ቁልፉ የት ሄዱ ነው ፈጣሪ ሆይ እኔ እንደው ጉልበት የለኝም እንደው አንተ ወርደኝ ሌሊቱን ሙሉ ይዘሽ የምታድሪ መስሎሽ ነው ይኸውልሽ ጉልበት እንድጠቀም አታድርጊ እኔ ምንም ፈልጌ አይደለም የመጣሁት ለወራሽ ብቻ ነው እንዴ ማውራቱስ ቢሆን ነገ አይደርስም አሁን እኮ እኩለ ሌሊት ሆኗል ባክሽ ገና 4 ሰዓት ነው አታካብጂ አሁን በሩን ክፈችው እባክህ አታሰቃይ ተወኝ በቃ ስቃይ ወይስ ጥጋብ ይኸውልሽ ስቃይ ምን እንደሆነ አላወቅሽም ማለት ነው ይኸውልሽ
የምን ድምጽ ነበር የሰማሁት? አልገባኝም የኔ ፍቅር። ቆይ በዚህ ሰዓት ምን ትሰሪያለሽ? ከማን ጋር ነበርክ? የምታለቅስ ሴት ድምጽ ሰምቻለሁ። ኧረ ተይ በእናትሽ። አንዷ ሌባ በተቀበልኳት በሌሊት ዘርፋይ ልትሄድ ስትል ይዣት እኮ ነው። እቺ ማትረባ የት አለች? ውስጥ ነው ያለችው። ብታይ ስትታይ እኮ ምንም ማታውቅ ምስኪን ነው የምትመስለው። እቻይት ውስጥ ገብቼ ዋጋውን ነው የምሰጣት። አታስቢ፣ እኔ የሚገባትን ትምህርት ቆንጆ አድርጌ ሰጥቻታለሁ። አንቺ አትጨነቂ። ከገጠር መታኛ ላይ አራዳ መሆን ትፈልጋለች እንዴ? ለምን ከዚህ ቤት አታስወጣት? እንዴት ትሄዳለች ብለሽ ነው? የኔ ፍቅር የተገናኘ ነው እኮ ለስራ ነው። በዛ ላይ ያልከፈለችኝ ገንዘብ አለ። እሱን ሳትከፍል የትም አትሄድም። እኔ እኮ ቤት ለምን እንደምታመጣቸው ግራ ነው የሚገባኝ። ይኸው ልዘርፍ ነበር። ያው ያወቅሽ የኔ ፍቅር ስራ አይደል? ቆይ ግን አንቺ በዚህ ጨለማ ሰውን ባትፈሪ ጅብ እንኳን አትፈሪ? እንዴት መጣሽ? ናፈከኛ የኔ ልዕልት። እኔም እኮ ንፍቅ ብለሽኛል። ነይ በቃ ገብተን እንተኛ። ቆይታ ያለ ነገ ልክ ነው ማስገባት። ገንዘብህን ተቀበልና ቶሎ አሰናብታት። እሺ የኔም ቤት አንቺ እንዳልሽ። እንዬ ደግሞ ታበዣዋለሽ። ደህና ነኝ አለች አይደል እንዴ? እሷማ ብላለች። እኔ ግን ሌሊቱን ሙሉ ውስጤ ሲረበሽ ባይኔ አንድ እንቅልፍ ሳይዞር ነው የነጋው። ምን ትሆናለች? ሰውየው አውሬ አይደል? አይባላ። እናት ብትሆንማ ትረዳኝ ነበር። እሱማ መች ይቀራል። እኔም አንዷን ቆንጆ አግብቻ አባት ሆናለሁ። አዎ ያን ጊዜ ትረዳኛለህ የኔ ልጅ። ግን እኔን የምታገባ ሴት ትኖራለች እናቴ? እንዴታ መጠርጠሩሳ። የኔ ልጅ እኮ ሸበላ ነህ። ሸበላ መሆኔ ብቻ እኮ ሚስት ያስገኝልኝ። አስተዋይ፣ ቅን ሀሳቢ፣ መልካም ሰው ነህ። እንዬ እሱ ብቻ ይበቃ እንዴ? ከወደድካት መልካም ስብና ካለ ሌላ ምን ቀረ እንዴ? ዋናውን ነገር ረሳሽው እንዴ? ምን ረሳው? ገንዘብ ነዋ። የዛሬ ዘመን ሴቶች ገንዘብ ከሌለሽ አይደለም ለትዳርና ለጓደኝነት ማይከጅሉሽም። እሱማ ገንዘብ አስፈላጊ ነገር ነው። እሱንም ቢሆን እኮ ደግሞ ሰርታችሁ ታገኙታላችሁ። ሰውን ግን የምትወደው በገንዘቡ ሳይሆን በሰውነቱ መሆን አለበት የኔ ልጅ። አይንዬ እሱ በአንቺና ባባዬ ዘመን ቀርቷል። አሁን ገንዘብ ከሌለሽ ደህና አደርክም ደህና ዋልክም ይለኝ የለም። ሰውን ግን የምትወደው በገንዘቡ ሳይሆን በሰውነቱ ነው። እንዬ እኔ ለማንኛውም ተምሬ ጥሩ መስሪያ ቤት ገብቼ አሪፍ ደሞዝተኛ ሰውን አገባለሁ። የኔ ልጅ ምኞትህን ያሳካልህ። አሜን። እስኪ እንደ ልጅነቴ ጸጉር ነካኪኝ። አየኔ ልጅ አይዞ፣ የምኞትህን አይነሳህም ፈጣሪ። ስማኝ፣ እኔ ከዛሬ በኋላ እዚህ ነኝ። ምንም አይነት ተቃውሞ መስማት አልፈልግም። ምን ማለት ነው? ይሄን እኮ ነግሬሻለሁ። እኔ ሽማግሌ ሳለ ከዚህ ቤት እንድትኖር አልፈልግም። እንደዛ ከሆነ ላካ ምን ትጠብቃለህ? እሱን እኮ ከዚህ በፊት ተነጋግረናል አይደል? የሆኑ ማስተካከል ያለብን ነገሮች አሉ። በቃ ለዛ ደግሞ ጊዜ ያስፈልገናል። ጊዜ ስጭኝ እያልኩሽ ነው። ሁሌ እንደዚህ ትላለህ፣ ግን ተመልከት፣ አብረን ለመሆን እንኳን ስንት አመት ፈጀብን። ሳቢሙች እመኚኝ፣ ይሄ አመት ግን በፍጹም አያመልጠንም። እኔ ምልሽ የቀረ ትንሽ ፍርፍር አለ ወይስ ከዚህ ልውሰድላት እንዴ? ለዛች ሞላጫ ሌባ ልትሰጣት ነው አይደል? ሲጀመር እስካሁን እዚህ ምን ትሰራለች? ታያት እባክሽ፣ እዛው ትቀመጥ። እኔ ወደ ሳሎን እንድትመጣ ስለማልፈልግ ነው። ኧረ ተዋት፣ ትውጣና ትስራ እንጂ የሰራሁበትንም ታጸዳዳ። እኔ ጥፍሬ ይሰበርብኛል። ደግሞ እኔ እዚህ እያለሁ ምንም አታመጣም። ሳባ፣ እያወራሁሽ ያለሁት ነገር አልገባሽም ማለት ነው። ልጅቷ ሙሉ ገንዘቤን አልሰጠችኝም። እዛ ከሄደች በኋላ ነው አሰሪዎቿ በየወሩ እየቆረጡ የሚልኩልኝ። ስለዚህ ገንዘቤን ይዛብኝ እንድጠፋ ስለማልፈልግ ነው። ታዲያ ለዛ እኮ ነው እኔ ያስፈልግሃለሁ ምልክ። እኔ እዚህ ብኖር እንደ ትናንቱ አይነት ነገር አይፈጠርም ነው ወይስ እሷን እየጠበቅክ ለመዋል ነው ያሰብከው? ቆይ ግን አንቺ ሰው የሚልሽን ነገር በፍጹም አትሰሚም ማለት ነው? የኔ ፍቅር፣ እኔ እኮ ላንተ አስቤ ነው። ደግሞ ከገጠር ለመጣች ሴት እንደዚህ ማሰብ የለብህም። እንደ ልቧ እየበላችና እየጠጣች እንደ ንግስት ልንንከባከባት ነው። ችግር የለውም። ይኸውልሽ እሷ ማድረግ ያለባትን ነገር እኔ እነግራታለሁ። አንቺ አትጨነቂ እሺ? እየበላሽ ጠብቂ። መጣሁ።
አጅሪት ማታ ያደረግሽውን ነገር በፍጹም አልረሳልሽም። እሺ ሌላው ደግሞ ከዚህ ቤት ወጥቼ እሄዳለሁ የሆነውን ነገር ለአንድ ሰው እናገራለሁ ብትይ ያልቅልሻል። ሳባ ይሄን ነገር ብትሰማ ከኔ የባሰች እሳት ናት። ስሚ እዛ ገጠር ያለችው እናትሽን አስቢያት። እሺ አንዲት ነገር አደርጋለሁ ብትይ ሁሉም ነገር ያበቃልሻል። ይልቅ ሳባ የምትልሽን እያንዳንዷን ነገር በጥንቃቄ ብታደርጊ ነው የሚሻልሽ። ሰምተሽኛል አይደል? ለማንኛውም በኋላ ተመልሼ እመጣለሁ። አንቺ ደግሞ ምን አይነት ጥጋበኛ ነሽ? በእናትሽ ቅድም የጠራሁሽ አሁን ነው የምትመጪው? ትሰሚኛለሽ? ዳግመኛ ከዚህ ቤት ውስጥ ለመስረቅ ብታስቢ ያልቅልሻል። አሁን ቤቱን አጽጂና መሳስሪ። እሺ ለነገሩ ታዩ አንቺ የሰራሽውን አልበላም። እቃውን ጠቢ፣ ቤቱን አጽጂ። በእናትሽ ገላሽን ታጠቢ። ቤቱ እኮ እንዳለ ያንቺን ላብላም ነው የሚሸተው። ጭራሽ ስራ ሳጨርሽ ነው ምግብ የምትበይው? ደቼ ቢና ደግሞ ከየኛ ምን በላበት ሳህን ነው እንጨርዛ። ያልሽኝን ስራ ሁሉ እኮ ጨርሻለሁ። መቼም ሽንት ቤቱን አጽድቻለሁ አትይኝም አይደል? በአሁኑኑ ግቢና ድጋሚ አጽጂው። ገና ምኑንም አልነካሽውም እኮ። ሁለተኛ በዚህ ሳህን አይደለም መብላት መንካት አይፈቀድልሽም። እሺ ቆሻሻ። እሺ ጃምቦይ ስራ አንስት። እቺን ገጠር ያምጥተ ልቤን ጠባችሁ እኮ። ደግሞ ምንም ንጽህና የላት። በደንብ ጥረጊው። የኔ ፍቅር ቤት እንዴት እንደሚጠረግ እያስተማርኳት እኮ ነው። አይ ጥሩ አድርገሻል። የሚበላ ነገር ትፈልጋለህ? አይ አላሰኘኝም፣ አሁን አልፈልግም። በቃ አንተ እዚህ ከመጣ ሄጂ ልብሴን ላምጣ። ምንም የሚቀየር ልብስ እንኳን እኮ የለኝም። ስሚ ሳባ፣ ሽማግሌ ሳንልክ እኔና አንቺ አንድ ቤት መኖር አንችልም። ቆይ ምልሽን ነገር ለምንድን ነው የማትሰሚኝ? ስሚ አንቺ፣ ሂጂ ወደ ውስጥ ግቢ። እዚህ ወዲያ ትስሚ። ቢያንስ እንኳን ሰው ፊት ለምንድን ነው የምትናገረኝ? ልጅቷ እንኳን እንድትንቀኝ እያደረክ ነው። እሷን ታያት። ቆይ ደግሞ ሳትደውይ ተነስተሽ በሌሊት የምትመጪው ነገር ምንድን ነው? ተይ አላልኩሽም ነበር? ሳባ አሁን ወደ ቤት ሂጂ። ግን ምንም ግን የሚባል ነገር የለም። እሺ ዛሬ አድሬ እሄዳለሁ። ግን የዚችን የገጠሬን ጉዳይ ምን ልታደርግ ነው? የእሷን ጉዳይ ለእኔ ታዩ። ዘላለም ከኔ ጋር አትሆንም። ስለዚህ አትጨነቂ፣ እኔ አስተካክለዋለሁ። እሺ መች ነው አብረን የምንሆነው? አንቺ ልጅ ይህንን ጥያቄ እኮ 100 ጊዜ ጠይቀሽኝ 100 ጊዜ መልሼልሻለሁ። አትሰሚም እንዴ? ምንድን ነው እሱ የምታደርጊ? እሺ አትናደድ በቃ። መሪማን ስለ ፕሮሰሱ ላውራት። ግን ፍቅር እቺ ናት እዛ ሄዳ ስራ የምትሰራው? እውነት በጣም እኮ ነው የምታናድደው። ምንም ስራ አትችልም። እርግጠኛ ነኝ አንዱ አረብ ከፎቅ ነው የምትወረውራት። ግድ የለም በጊዜ ሂደት ትለምዳለች። ውይ እቺ መቼም አለምድ። እንደዛ በት መጠፍጠፍ መስሏት እኮ ነው። መጣሁ። እሺ ጓደኛዬ እኔ ምንም አይነት መድኃኒት አልወሰድኩም። ዛሬ 3 ቀን ሆኖኛል። እባክሽ አርግዤ ካለየለት በስተቀር ጃምቦኔ መቼም አያገባኝም። እሺ በቃ ስመጣ እደውልልሻለሁ። ቻው። አንቺ
እዛ ቆመሽ ያወራሁትን ስትሰሚ ነበር? ኧረ እኔ በፍጹም ምንም አልሰማሁም። ለነገሩ ብትሰሚ ምንም አይገባሽ። ደንቆሮ ነገር ነሽ። እዛ ተገትረሽ ከምትሰሚኝ ግቢና ውሃ አምጪልኝ። እሺ። አንቺም ልብ ኖሮሽ ድመት ገደልሽ? የምን ድመት? የምን ድመት? ጅል እጅሽ እየተንቀጠቀጠ አይደል? አይደለም፣ ፈርቼ እኮ ነው። ጎበዝ፣ ልትፈሪኝ ይገባል። ሆዴን አሞኝ ነበር። ሐኪም ቤት የት ነው የማገኘው? እንዴ ሆድሽ ደግሞ ምን ሆንኩ ብሎ ነው የሚታመመው? ኧረ አታስቂ። ብቻ እዚህ ከመጣሽ በኋላ የበላሽው ምግብ ንጹህ ስለሆነ አልስማማ ብሎሽ እንዳይሆን። ያው ቆሻሻ ነገር መብላት የለመደ ሆድ ብዬ ነው። አይ እንደሱ እንኳን አይደለም እህቴ። ምንድን ያልሽው? ሁለተኛ ደግመሽ እህቴ ስትይኝ እንዳልሰማው። እዛ ሂጂና እህትሽን ፈልጊ። ለማንኛውም ከዚህ ቤት መውጣት አይፈቀድልሽ። አሁን በቅመም ያበደ ሻይ እፈልጋለሁ። ያበደ? ቅመም ያለው ሻይ ለማለት ፈልጌ ነው። አይገባሽም እንዴ? ነው እንዴ? አፈላለሁ። እሺ፣ ግን አንድ ጥያቄ ልጠይቅሽ። ምንድነው? እባክሽን እንደው ሐኪም ዘንድ ብቻ እንዲሄድ ፍቀጅልኝ። የትም አልሄድም፣ ተመልሼ እመጣለሁ። ደደብ፣ አይገባሽም እንዴ? አይቻልም። አሁን ሻዩን አፍልተሽ አምጪልኝ። አረ በፈጠረሽ፣ ሆዴን እኮ ጥሩ ስሜት እየተሰማኝ ስላልሆነ ነው። ለእኔ ስቲ ለምን አሞች? አሁን ዞር በይ ከፊቴ። ሳልነግር ደግሞ እቺ ገጠሪ አሞኛል ሆስፒታል ካልሄድኩ እያለች ነው ያለች። አሞኛል ማለት ምኗን ነው ያመማት? ሆዴን ነው የምትለው። እኔ ግን እንድትሄድ አልፈቀድኩላት። ጥሩ አድርገሻል። ደግሞ ወታ መመለሻዋ ቢጠፋት እኮ ኪሳራው ለኔ ነው። ከፈለክ ግን እዚህ ቆይቼ ልቆጣጠራት እችላለሁ። አንቺማ ዛሬ ወደ ቤተሰቦች መመለስ አለብሽ። አታስቢ፣ የሷን ጉዳይ እኔ ራሴ እፈታዋለሁ። እንደፈለክ። መሬማ መሬማ፣ አቤት። ሆዴን አሞኛል ብለሻል እንዴ? አዎ። ሆድሽን ከሆነ በጣም ቀላል ነው። ሆስፒታል ድረስ እኮ መሄድ አይጠበቅብሽም። እኔ ማስታገሻ ይዤልሽ እመጣለሁ። እንዴ ሐኪም ሳይ? የምን ሐኪም ነው? ለሆድ ህመም ይኸውልሽ፣ እኔ ማመጣልሽ መድኃኒት ያድንሻል። እሺ እመኝኝ፣ እሱን ከዋጥሽ ትድኛለሽ። እሺ አይዞሽ፣ ምንም አትሆኝም። እኔ ፍቅር ነይ እንሂድ። ምን ሆነ ነው የምትሮጣው? ምን ትንሽ ወደ ቤት እንግባ። ለምንድን ነው ወደ ውስጥ የምንገባው? ምን ተፈጥሮ ነው? ገንዘብ ያበድሩን ሰዎች ተንኮል ሸርበው እየመጡ ነው። የምን ተንኮል? እንዬ ገንዘብ መክፈል እንደማንችል ስለሚያውቁ ገንዘብ ጠይቁን እየመጡ ነው። ገና መቼ ልጅቱ ሄደችና ነው ገንዘብ የሚጠይቁን? አይ እንዬ እሱ ጠፍቷቸው መስሎሽ ነው? ያለችንን መሬት ሊቀራመቱ ፈልገው ነው እንጂ ገንዘቡን እስከምሰጣቸው ድረስ ያለችውን መሬት እያረሱ ሊጠቀሙ ፈልገዋል። አሁንም በሱ ጉዳይ ሊያናግሩሽ እየመጡ ነው። ቃላችን እኮ እንዲህ አልነበረም። ከመጀመሪያው መሬቱን ፈልገው እንጂ ለኛ አስበው እንዳልሆነ ግልጽ ነው። ልጃቸው ሲያወራ ሰምቼ ነው ቀሪም እዚህ የመጣሁት። ይኸውልሽ እንዬ አሁን ካልተደበቅናቸው መጥቶ ያስፈርሙሻል። አየሰው ነገር እንዲሁ ገና አመስግኛቸው ሳልጨርስ ልጅቱስ መቼ ገና ውጭ ሄደች? የሚያርሱት መሬት አላጡ። ምን አለበት እንደው ትንሽ ቢታገሱኝ። በይ እንዬ ተነሽ ወደ ውስጥ እንግባ። እስከ መቼ ነው የምንደበቃቸው? ያሁኑም ካላገኙን ነገ የሀገር ሽማግሌ ሰብስበን እንልክባቸዋለን። አይ ሰው ልክ ብለሃል ኃይልዬ። አየህ አንተ በለጥከኝ። በይኔ ቀስ እያልን ወደ ውስጥ እንግባ። አይ
ስማ በእናት ያቺ ገጠሬ እኮ ምንም አይነት መከላከያ አልተጠቀመችም። እኔ ምን አውቃለሁ በእናት። ይኸውልህ አሁን ይልቅ ሲስተርን ላክና የሆነ የሚያስወርድ መድኃኒት ታምጣልኝ። ሆዴን እያመመኝ ነው ምናምን እያለች ነው። በቃ የሆድ መድኃኒት ነው ብዬ እሰጣታለሁ። እኔን ያገባኛል? እኔ ጃምቦን ይመለከተኛል ወይ? ለምን የፈለገችው ነገር አትሆንም? ይኸውልህ እኔ በዚህ ሰዓት ከሷ ጋር ልጅ እያልኩኝ መሟዘዝ አልፈልግም። ሊያውም ከእንደሱ አይነት ሴት ጋር። ይልቅ አሁን አታበሳጭኝ። ወደ አንተ እየመጣሁ ነው። የትም እንዳትሄድ ጠብቀኝ። በቃ መጣሁ፣ ጠብቀኝ አልኩህ እኮ። ወይኔ ጃምቦ ተመስገን ሄደዋል። ለአሁኑስ ተደበቅን። የምንኖረው አንድ ሀገር ወዴት ልናመልጥ ነው? ነገስ አሁን በቃ ሽማግሌዎቹን ሰብስበን እንላክ። አሁን እነዚህ ህሊናቸው ያልወቀሳቸው ሰዎች እንደው ሰው ተሰብስቦ ቢመክራቸው እንደው እሺ የሚሉ ይመስሉሃል? ግድ የለም እንዬ፣ መሞክሩ አይከፋ። ምን ሞክር? እነሱን አንሰማም ካሉም አንድያቸውን አብደዋል። ካለ መናገር ደጃዝማችነት ይቀራል። እንዳይሆንብን ሄደን እንሞክር። አዎ እንደሱ ነው የሚሻለው። እስኪ ለልጄ ደውልላት። ምን ሆና ነው የደወለችው? እሺ ሄሎ ኃይልዬ፣ እንዴት ናችሁ? ደህና ነን። አንቺስ? ምን ነው ድምጽ ቀዘቀዘ? እንዬ ደህና አይደለችም እንዴ? አረ ደህና ነች እህታለን። እውነትህን ነው? ግን እንደው አልመሰለኝም። እኛ ደህና ነን፣ አትጨነቂ። እኔ ምንሽ መች ነው የምትሄጂው? አይለቅሽም እንዴ ሰውየው? ትንሽ ቀን ይፈጃል ብሏል። እንደዛ ተሆነማ ገንዘቡን ከወዴትም አናገኘውማ። የምን ገንዘብ? ምኑን ነው ማትነግረኝ? ምንድን የተፈጠረው ኃይልዬ? አይ ምንም የለም። አትዋሸኝ። እምዬ እንዳትነግራት ስትል ሰምቻለሁ። የተበደራችሁትን ገንዘብ መልሱልን፣ አለበለዚያ መሬቱን እንወስዳለን ብለዋል። አረግ እየፈጣሪ ያለ። ቆይ አሁን ነው እንዴ ልንመልስላችሁ የተስማማ ነው? አይደለም ግን ከመጀመሪያው መሬታችንን ለመውሰድ እያሰቡ ነበር። በፍጹም መሬቱንማ እንዳሰጧቸው። ግድ ከሆነማ አይቀርም። ሽማግሌ ልንልክ አስበናል። እስኪ የሚሉትን እንሰማለን። አቤት የሰው ነገር! እንደ ህሊናም የላቸው። በላንተ በይ በኋላ ደውልልሻለሁ። አሁን እንዬን ይዣል ልሄድ ነው። ሽማግሌዎቹ ጋር ላገናኛት ነው። በኋላ እናወራለን። በል ኃይልዬ፣ የእንዬን ነገር ደግሞ አደራ። እኔም እንግዲህ ቶሎ ለመሄድ የቻልኩትን አደርጋለሁ። በይሽ ቻው። ባትሰማ ጥሩ ነበር። እኔ ልጅ ትጨነቃለች እኮ። አይ እንዬ፣ ከጭንቅ በላይ የሆነ ነገር እየመጣብን አይደል? ሰማች አልሰማች። በል እንግዲህ እኔ ልጅ፣ እኔ እንኳን ምንም የሚሆን አልመሰለኝም። እንሂድና እንሞክር እስቲ። በልና እስቲ ደግፈኝ እስኪ ያዛርገኝ እጄ። እንግዲህ ቅናና፣ በሯን ዝጋት።
ምንድነው አልተሻለሽም እንዴ? ኧረ ተሽሎኛል። እንደውም አሁን ደህና ነኝ። ይኸው መድኃኒት አምጥቼልሻለሁ። ምግብ ቢና ዋጪው ወዲያው ነው የሚተውሽ። እሺ አይዞሽ፣ አትፍሪ። ዛሬ ብቻችንን ዘና በይ። ምን አገኘው ብዬ ነው ዘና ብለው? አንቺ ደግሞ ምን እንዳላወቀ ትሆኛለሽ። ቆይ ግን እጮኛ ብትሰማ ይሄንን ብልግናህን ብታቅ ትተወኛለች ብላ አትፈራ? በመጀመሪያ ደረጃ እጮኛ አይደለችም። ሁለተኛ ላይ ደግሞ ይሄንን ነገር አታውቅም። ብታውቅም ደግሞ በጣም ስለምትወደኝ እኔ ላይ አትጨክን። ሶስተኛ ደግሞ ያላገባና ብቻውን የሚኖር ወንድ ልጅ ከእንዳንቺ አይነት ቆንጅዬ ልጅ ጋር ቢዝናና ምንድነው ችግሩ? ቤተሰቦቼ ችግር ውስጥ ናቸው። እባክህ ሰርቼ ገንዘብ መላክ ይኖርብኛል። ቶሎ ብለህ ላከኝ። እስኪ አታስቂኝ ባክሽ። ልክ እንደ ሄድሽ ደሞዝ የሚከፈልሽ ነው እንደሚመስልሽ? አይውልሽ በዚህ ባህሪሽ አይደለም ደሞዝ ምግብ ነው የሚከለክሉሽ። ልክ እንዳንተው ናቸው፣ ግን ቢሆንም የነሱ ይሻላል። ድሮም እኮ ያበሻ ሴቶች ስትባሉ ለውጭ ዜጋ ምንም ችግር የለባችሁ። አንተ እንደዚህ ካደረከኝ እነሱ ቢገሉኝስ ምን ይገርማል? አንተ ሀገሬ ሰው እኮ ከድተኸኛል። እነሱ ቢከዱኝ ይገርማል? አንቺ እንዴት ነው የምትናገሪው ባክሽ? አውጥቼ ስላልጣልኩሽ እኮ ልታመሰግኝኝ ነው የሚገባው። ጭራሽ ትዘባነኝብኛለሽ። እሺ መች ነው የምትልከኝ? እዚህ የምሰቃይ ከሆነ አንደኛዬን እኮ እዛ ሄጄ ብሰቃይ ይሻለኛል። ቢያንስ እዛ ብር ይከፍሉኛል። ደግሞ ሄጄ ብሩን ሰርቼ ቤተሰቦቼ ላግዝበት። ትክክለኛ ስቃይ እኮ ምን እንደሆነ አላወቅሽም። ችግርሽ ገንዘብ ከሆነ ደግሞ እኔ ልሰጥሽ እችላለሁ። እሺ እንደው በፈጠረ አምላክ የተወሰነ ገንዘብ ስጠኝ። እዛ ሄጄ ሰርቼ ከፍላለሁ። ቤተሰቦቼን ብር ልኬ ላደንበት። ከሀገርሽ ወደዚህ ተበድረሽ ነው የመጣሽው። አሁንም ከኔ ተበድረሽ እንዴት አድርገሽ ልከፊ ነው? እኔ በፍጹም የሰው ሀቅ መበላ አይነት ሰው አይደለሁም። ሰርቼ መልስልሃለሁ። እሺ እሰጥሻለሁ። እውነትህን ነው? አዎ እውነቴን ነው። ቆይ ግን ምን ያህል ነው ላንተ የተከፈለህን ያህል? 200,000 ብር? አዎ የተበደርናቸው ሰዎች ካልከፈላችሁ እያሉ መሬታችሁን ነጥቃለን እያሉ ያስፈራሩ ነው። ወንድምና እህቴ ተጨንቀዋል። ደግሞ መሬቱን ከወሰዱ ይራቡብኛል። እሺ አበድርሻለሁ። ግን እዛ እንደሄድሽ 250,000 ብር እስኪሞላ ድረስ ደሞዝሽን ቀጥታ ለኔ ነው የምትልኪው። እሺ እልካለሁ። አመሰግናለሁ በጣም ፈጣሪ ይስጥልኝ። ግን ደግሞ አንድ ቅድመ ሁኔታ አለኝ። ምንድነው? እስከምትሄጂ ድረስ ከኔ ጋር ትተኛለሽ። በስመ አብ ወወልድ ወመንፈስ ቅዱስ። ምንድነው የሚያስደነግጥሽ? ስንቷ ሴት የምትመኘው ነገር አይደል እንዴ? እንዲያውም እድለኛ ነሽ። ምን እንዳዲስ ትሆኛለሽ? በቀደም አድርገሽ ይለ እንዴ? ቆይ ገሌን እንድሸጥልህ እየጠየከኝ ነው? ነው እንደዛ ነው የሚባለው? ሆይ እናንተ ከተማው ስትባሉ ያለ ዝሙት ምንም ነገር አታውቁም። እኔ ደግሞ ከነ ክብሬ ተርቤ በሞት ይሻለኛል። ይሄን ነገር ከማድረግ ሞቴን እመርጣለሁ። ኦኬ ያ ማለት በግድ እንዳደርገው ነው የምትፈልጊው ማለት ነው? እንዳልከው ተሆነ አንተን የሚፈልጉ ሴቶች አሉ። ወደ እነሱ ሂድ በቃ። እኔን ተወት አድርገኝ። እኔ አልጠቅምህም። እኔ ደግሞ እምቢ የምትለኝን ሴት ነው የምፈልገው። እንዴ ቆይ ምን አይነት ነገር ነው? እኔ እንደዚህ አይነት ሰው አትመስለኝም ነበር። እንዲህ መሆንህን ባቅማ መንገድ ላይ ቀርቼ ጅብ ይበላኝ ይሻለኝ ነበር። በቃሽ እባክሽ እዚህ አታማሪብኝ። ይኸውልሽ እድል ሰጥቼሽ ነበር፣ እሱን መጠቀም አልቻልሽም። አይ እድሌ ወይ መከሬ። ቆይ አሁን እሺ ምን እንዳደርግ ነው? ጉረኛ በባዶ ኪስ ክብር ምናምን ትያለሽ። ይኸውልሽ ስሚ ደግሞ መድኃኒቱን መውሰድሽን እንዳረሽ እሺ። ታለቃቅሳለች። እንዳትጠጋኝ ብዬ ነው የምጮህ። እባክሽ እኔ ልነካሽ አይደለም የመጣሁት። መድኃኒቱን ወስደሻል? አዎ። ምን ነው? በጣም ጥሩ። ሄደን የጤና ምርመራ ታደርጊያለሽ። ለምን? ውጪ ልትሄጂ አይደል እንዴ? ስለዚህ ሄደሽ የጤና ምርመራ ማድረግ አለብሽ።
እሺ መች ነው የሚሄደው? ነገ እንሄዳለን። እሺ። አቤት አቤት፣ እሺ ስትይ እኮ እንዴት እንደሚያምርብሽ። ለማንኛውም በቃ እኔ ስራ አለብኝ፣ ወጣ ብዬ እመለሳለሁ። ደህና ሁኚ። አሁን እንደዚህ ሲል እንደው ጥሩ ሰው አይመስልም? አስመሳይ እባብ። አሁን መድኃኒቷን ሰጥቻት ወጣሁ። አይ እሷ ምንም አልጠረጠረችም። አንተ ይገርማል፣ ልጅቷ እንደሚረገዝ እንኳን አታውቅም። ይኸውልህ እኔ ከሳባ ጋር ተኝቼ እንኳን ስለሷ ነው የማስበው። በጣም ግራ ገብቶኛል። አይ የተወሰነ ቢያማት ነው። ስለዚህ ያን ጩኸቷን ላለመስማት ነው አሁን ወደ አንተ ጋር እመጣለሁ ያልኩ። በቃ እዛው እመጣለሁ፣ ጠብቀኝ። መሪማ መሪማ አንቺ መሪማ! አቤት ጠራሽ? ምንድነው ስትጠሪ አሰሚም ምን ነው ወይስ ስምሽ መሪማ አይደለም? ትክክለኛ ስሜ ሀረግ ነው። መሪማ ደግሞ ውጭ ሲሄድ የምጠራበት ነው። በጣም ጥሩ። ጃምቦ የሰጠሽን መድኃኒት አልወሰድሽም አይደል? ያው ህመሙ ስለተወኝ እንደው ትቼዋለሁ። ግን የግድ መውሰድ አለብሽ። ምን መሰለሽ፣ የሆድ ህመም ወረርሽኝ ተከስቷል። መድኃኒቱን ያልወሰደ ሊሞትም ይችላል ተብሏል። ስለዚህ የግድ መድኃኒቱን መውሰድ አለብሽ። እሺ እወስደዋለሁ። እያየሁሽ እንድትወስዱ እፈልጋለሁ። ከወሰድሽው በኋላ ወደታች ምናምን ሊልሽ ይችላል። የት ነው? በእምጁ። እሺ ላምጣው። በዛውም ውሃ ይዘሽ ነይ። አሁኑኑ ዋጩ። ይሄንን አዋጩ ዋጩ። ውሃውንም ጠጪ። ጓደኛዬ ፈጣሪ እንደዛሬ አትርፎኝ አያውቅም። ምን ባክሽ ጃምቦ እንደለመደው ከአንዷ ገጠሬ ጋር ተኝቶ ሳታረግዝ አትቀርም። እሱ ደግሞ የሆድ ህመም መድኃኒት ነው ብሎ የማስወረጃ መድኃኒት ሲሰጣት፣ አጅሪት ደግሞ አልወስደውም ብላ ልትጥለው ስትል ደረስኳ። ከራሷ አንደበት ነው የሰማሁት። እኔ እኮ የሚገርመኝ ከገጠሬ ጋር ቆይ ከኔ ምን ጎሎት ነው? በክብሬ እንዲቀልድማ አልፈቅድለትም። በዚህኛው ዝም ብዬ አላልፈውም። ታይኛለሽ፣ ልክ ነው ማስገባው ጓደኛዬ። እኔ ለራሴ አላንስም። በይ በቃ በኋላ እደውልልሻለሁ። ቻው ጓደኛዬ። መሪማ። አቤት። የት ነሽ? መጸዳጃ ቤት ነኝ። ጥሩ፣ መድኃኒቱ እየሰራ ነው ማለት ነው። ስጨርሽ ወደዚህ ነሽ። እሺ።
ቆይ እንዴት እምቢ ይሉናል? የሀገር ሽማግሌ የሚያዳላሉ እንዴ? እንዴ ገንዘብ ነው አይኔ ልጅ። ደሃን ማን ይወደዋል? ምን ያጣን ነው የተቸገር ነው እኛ። ድህነታችንን አይገባባቸው። እንደው እንሞክር አንተንም ደስ ይበልህ ብዬ ነው እንጂ እኔ ድሮው ነው እንደማይሆን አውቀዋለሁ። እንደዛ ከሆነ እኔም ወደ አዲስ አበባ ሄጄ መስራት አለብኝ። መሬቱን ከወሰዱት እኛ ምን እንበላለን? እንዬ መሬቱንማ ከወሰዱት ምን እንበላለን? እንደው ሁላችንም መሰደድ ነው እንጂ እዚህ ምን እንሰራለን? አንቺ ታይሁ ነው የምትሆኙ እንዬ። ችግሩና የሰው ምላስ አያስቀምጠን። ለትንሽ ጊዜ ነው እንዬ። ለሆዳችን እኔ አላጣም። ከዚያ በኋላ ሀረግ ትደርስልናለች። መሬታችንን እናስመልሳለን፣ ቤታችንንም እንሰራለን። እንዳፋ ያርግልኛ አይኔ ልጅ። እንደው ግን እንደው አደራህን ልጄ ለሀረግ እንዳትነግራት። አልነግራትም። አንቺም እንዳትፈሪሽ እንዬ። እኔ አለሁልሽ። ከእንግዲህ አልፈራም የኔ ልጅ። ለሆዳችን እንደሆነ አናጣም። ትንሽ ጊዜ ነው ደግሞ ሀረግዬም ትደርስልናለች። በላሁን ደክሞኛልና እስቲ ደግፈኝና ወደ ቤት እንግባ። መሪማ መሪማ ምን አረኩኝ? ደሞ አታፍሪም እንዴ? ምን አደረኩ እስቲ? አይደለም እንዳንቺ አይነት ገጠሬ ማንንም ሴት ጃምቦን ከኔ ልትነጥለው አትችልም። ያልፍልሻል ስራ ትሰሪያለሽ ብላ እናትሽ ብልክሽ፣ አንቺ ግን እዚህ የሰው ባል ታሟግጫለሽ። ኧረ በፍጹም እንደዚህ አይደለም። ዝም በይ፣ የምታወሪበት አፍ የለሽ። እኔ ሳርገልሽ በፊት ከዚህ ቤት ውጪ። እሺ እወጣለሁ፣ ግን እኔ በፍጹም ፈልጌው አይደለም ያደረኩት። ውጪልኝ እያልኩሽ ነው። አንቺ ውጪልኝ ውጪልኝ እያልኩሽ ነው። እንዴ ምንድን ነው? ምን እያደረጋችሁ ነው? ምን ተፈጥሮ ነው? ካንተ ጋር በኋላ እናወራለን። አንቺ ግን ከዚህ ቤት ውጪ። እንዴ ወዴት ነው የምትሄደው? ጃምቦ እረፍ። አሁን በጣም ተናድቻለሁ። ሀረግ አሁን አንቺ ወደ ክፍልሽ ግቢ። እሷ ከዚህ ቤት ካልወጣች እኔ እንርሳኝ። እሺ አንቺ ሰው የሚልሽን አሰሚም እንዴ? ወደ ክፍልሽ ግቢ እያልኩሽ እኮ ነው። ይሄ የምታመልጭበት ብቸኛ እድልሽ ነው። ከዚህ ጥፊ። ሳባ ያምሻል እንዴ? ስራዬን እኮ ልታበላሽብኝ ነው። ከእሷ ጋር እኮ ጨዋታ አይደለም ያዝኩት። ከሌላ ሰው ጋር ስራ፣ ከእሷ ጋር ግን ያለህ ነገር እንዲያበቃ ፈልጋለሁ። ሀረግ የመጣሽበትን ዓላማ እንዳዘነጊ። እናትሽ በጣም ችግር ላይ ናት። ዛሬ እግርሽ ከዚህ ቤት ከወጣ ዓላማሽ ሁሉ ውሃ በላው ማለት ነው። ፈጣሪ ስራችሁን ይስጣችሁ። ሁሉንም ነገር አውቃለሁ። ምኑ ነው የምታውቂው? ከእሷ ጋር እንደማገጥክብኝ እና ትላለህ እንዴ? ትንሽ እንኳን አታፍርም? አንተ እኮ የወደፊት ባሌ ነህ። በዚህ ገጠሬ እኔን ትለውጠኛለህ? የአንድ ቀን ስህተት ነው። አትወደኝም አይደል? ንገረኝ። ዝም ብለህ እየተጫወትክብኝ ነው። ነገርኩሽ እኮ የአንድ ቀን ስህተት ነው። ደግሞ ካልፈለግኩ ምን? በቃ ስህተት ሰርቻለሁ፣ ግን ደግሞ ችለሽኝ ኑሪ አላልሽም። ምን እንደሄድ እየነገርከኝ ነው? ይቅርታ አላደርግም ካልሽ ምን ማድረግ እችላለሁ? ለእሷ ብለህ ነው አይደል? አልገባኝም። በሁለት ሳምንት ውስጥ ከእሷ ፍቅር ያዘ? አልወጣኝ ነው እንጂ አፍ አውጥተህ እኔን ሂጂ አልከኝ። እሷን ግን ወደ ቤት አስገባሃት። የእሷ ጉዳይ የአንድ ቀን ስህተት ነው። ከሳምንት በኋላ ትበራለች። ሁሉም ነገር አበቃ ማለት ነው። እንዳንተ ስራ ቢሆን እስካሁን ሄጄ ነበር፣ ግን ልጄ ያለ አባት እንዲያድግ አልፈልግም። ምን? አርግዣለሁ። 3 ወር ሆኖኛል። ቤተሰቦቼም ያውቃሉ። እና ቆይ እኔ እንዴት አላውቅም? ልነግርህ ነበር፣ ግን አንተ ሌላ ሴት በማሳደድ ተጠምደሃል። አልገባኝም። ቆይ እንዴት ሳንጋባ ታረግዣለሽ? ፈልጌው አይደለም፣ እኔም በቅርቡ ነው ያወቅኩት። ወይኔ ጃምቦ፣ አንቺማ ልታሳብጂኝ ቆርጠሽ ተነስተሻል። ኧረ ምን ነው ከሷ መውለድ ነበር የፈለከው? አንቺ ምንድን ነው የምታወሪው? አሁን መከራከሩ አይበጀንም። ቶሎ ሽማግሌ ልከህ እንጋባ፣ ሆዴ ሳይገፋ። ይህንን ነገር ያደረግሽው አውቀሽ ነው አይደል? በፍጹም እኔ ፔሪዮድ የተዛባ ነበር የመሰለኝ። ወይ ጣጣ! አልገባኝም። ልጅ ስላለን ደስ ሊል ነበር እኮ የሚገባው። በጣም ደስ ብሎኛል። ይህን ያህል ጨካኝ ልትሆን አትችልም።
ካልፈለክቶ አሁኑኑ ሄጄ አስወጣዋለሁ። ኡፍ ሳባ በቃ ይሄ ሀሳብሽን አቁሚ። ይኸውልሽ እቺ ልጅ እስከምልካት ድረስ በቃ እዚህ ቤት እንዳትመጪ ካሁን በኋላ። እሺ እንደፈለክ፣ ግን በጣም በፍጥነት ሽማግሌ ልካይ እንድታገባኝ እፈልጋለሁ። እንደፈለግሽ። ወዴት ነው? ይሄማ እኮ የደስ ነው። ስለዚህ መጠጥ ያስፈልገዋል። ብዙ እንዳትጠጣሽ፣ ስትመጣ ደግሞ አብረን እናከብረዋለን። ስሚ፣ ጃምቦ እኮ ከልጅቷ ፍቅር ይዞታል፣ ግን እሱ ያወቀ አይመስለኝም። መቼም እሷን አይተዋትም፣ እኔም ደግሞ እሱን አልተውም። እንዳረገዝኩ ደግሞ ነግሬዋለሁ። እሱማ አላረገዝኩም፣ ግን እንዴት እንደሆነ ሊገባኝ አልቻለም። አሁን ከባድ ውለታ እንድትይልኝ እፈልጋለሁ። እናትሽ አዋቂ ቤት ትሄዳለች አይደል? ለዚሽ ገጠር የሚሆን መድኃኒት እንድታሰራልኝ እፈልጋለሁ። ትበዳ፣ ምን አገባኝ። እዛም ብትሄድ መጨረሻ ላይ አሳብደው ነው የሚልኳት። በይ በቃ እንዳሰማኝ፣ ነገ መጥቼ መድኃኒቱን እቀበልሻለሁ። አንቺ ማትረቢ ባሌን ለመቀማት ሞከርሽ አይደል? እኔው? አረ በፈጣሪ ስም ራሱ ነው እያስቸገረኛለሁ። አንቺም ሴት ነሽ፣ እባክሽ ከዚህ ጉዳይ አውጪኝ። ምን? የኔ ባለው እንዳንቺ አይነቷን ገጠር የሚወደው? አታስቂኝ ባክሽ። በእውነት እየዋሻው አይደለም። እኔ የምፈልገው ወደ አረብ ሀገር መሄድ ብቻ ነው። እንዴት ብደፍሪ ነው አንቺ ስለሱ እኔ ፊት ክፉ ነገር የምትናገሪ? እባክሽ እርጂኝ። እኔ በፍጹም ባልሽን አልፈልገውም። እናቴም በዚሁ ስነ ስርዓት አላሳደገችኝም። ተመልከቱልኝ ራሷ የምታይበትን መንገድ። ቆይ አንቺ ማንሽና ነው ጃምቦ የሚያስቸግርሽ? ተራ ገጠሬ፣ ፊትሽን ራሱ በስርዓት የማትታጠቢ። ምንም ድሃ ብሆን ክብር ያለኝ ሴት ነኝ። እባክሽን ከዚህ እስኪሄድ ድረስ አጠገቤ እንዳይደርስ አድርጊልኝ። ትሰሚኛለሽ? ከዚህ ክፍል እኔ ሳልፈቅድልሽ ትውጪና የመጨረሻሽ ነው የሚሆነው። እየቀለድኩ አይደለም። አንቺም አትረጅኝም። በቃ ጃምቦ ያደረገሽን ነገር ሰምቻለሁ። ለትናንትናው ደግሞ በጣም ይቅርታሽ። አንቺ ተበዳይ ነሽ። ከዚህ በኋላ ምንም እንዲያደርግሽ አልፈቅድም። እኔ እስካለው ድረስ ምንም እንዳትፈሪ። ጁስ አምጥቼልሻለሁ። ከትናንትና ጀምሮ ምንም እህል አልቀመሽ። በቃ ምግብ ከበላሽ በኋላ ወደ ሆስፒታል ሄደሽ ቼክ ትደረጊያለሽ። ሆድሽ ውስጥ ልጅ ካለ አሰሪዎችሽ አይፈልጉሽም። ምንም አይነት መድኃኒት አልተጠቀምሽም አይደል? ስለዚህ ከአሁኑ ብናስተካክለው አይሻልም? እሺ፣ አመሰግናለሁ። ምንም አይደለም። ስትጨርሺ ሆስፒታል የሚወስድሽ ታክሲ ጠርቻለሁ። ቤቱ እንዳይጠፋሽ ደግሞ መልሶ ይዞሽ ይመጣል። እንደነገርኩሽ እርግዝና ከተፈጠረ ከጉዞሽ ያስቀርሻል። ስለዚህ በጊዜ መቋረጡ ጥሩ ነው። ካልሆነ ግን ከጉዞሽ መቅረትሽ ነው። አይዞሽ እሺ? እኔ ያለሁልሽ።
ጎበዝ መጣሽ። በቃ ውጭ እየጠበቀሽ ነው። የሚፈጠር ነገር ካለ አሳውቂ። አምጪ ስልክሽን፣ ስልኬን ልጻፍልሽ። ደውይልኝ በዚህ። ሂጂ በቃ። መጣች። በጣም ጥሩ። ውሰድና ወደዛ አውቶቡስ ተራ አካባቢ ጥላት ነው። ስህተት እንዳሰራ። ምን ማለት ነው? ምን ይዘጋሻል? ንገሪኝ። ምን ማለት ነው? አላየኋትም ማለት እንዴ? ነው ያላየኋትም። መታጠቢያ ቤት ደርሼ ስመጣ እሷ የለችም። ወይኔ ጃምቡ፣ ዛሬ አታበሳጭኝ። ልጅቷን ምንድን ነው ያደረግሻት? እምላለሁ ከመጥፋቷ ጋር የሚያገናኘኝ ነገር የለም። ግልጽ ነው። ሲመራት ጠፋች። ምንም ሄጃ የላትም። እዚህ የምታውቀው አንድ ሰው የላትም። እጭ አሁንስ ሰለቸኝ። የራሷ ጉዳይ። ሳባ፣ እርግጠኛ ነኝ የልጅቷ መጥፋት ውስጥ ያንቺ እጅ አለበት። ስራዬን እኮ ነው ያበላሸሽብኝ። ምን ሆነሽ ነው እንዴ? እኔ ምንም አውቀው ነገር የለም። ደግሞ ስራ መበላሸት የምትለው ሁሉን ነገር ጨርሳ የለ እንዴ? እኔ አሁን ደክሞኛል፣ ማረፍ ፈልጋለሁ። ወይኔ አይነት ጣጣ ውስጥ ነው የገባሁት። እንዬ በቃ አንቺ ወደ ውጭ አትውጪ፣ እዚሁ ሁኚ። ተወልጄ ባደኩበት ሀገር በመጦሪያ ጊዜ ልጆቼን ያሳደዷቸው ፈጣሪ አይለመናቸው፣ የስራቸውን ይስጣቸው። አይቀርም እንዬ፣ የፈጣሪ መልስ አይዘገይም። የሀረግንም ድምፅ እንሰማ ይሆናል። ብቻ ደህና ትሆን፣ በሄደችበት እሱ ይጠብቃት። ይቅር በሉኝ ልጆቼ፣ ምንም ጥሪት አላስቀምጥኩላችሁም የኔ እናት። እንዬ ለኛ ገንዘብ ሳይሆን ያንቺ መኖር በቂያችን ነው። እናቴ አንቺ ራስሽን ተንከባከቢ። እኔ እዛ እንደገባሁኝ ስራ ስለምጀምር እልክልሻለሁኝ። ምንም ቢሉ እንዳትጣየሽ እናቴ። አይ ልጆቼ፣ የሰው አገልጋይ ያደረኳችሁ። ኃይልዬ አደራህን ብልጥ ልጅ ሆነ፣ ከሰው ጋር እንዳትጣላ። ይቀበለኛል ያልከው ጓደኛህንም ተጠንቀቅ የኔ ልጅ፣ አደራህን። ሰው አይታመንም። እሺ እንዬ በቃ ደህና ሁኚ። እሺ የኔ ልጅ። እስቲ ሄደው ምን አደርገዋለሁ? ወይኔ በእናትህ ያልፈለኩበት ቦታ የለም እኮ፣ ያልገባሁበት ቦታ የለም። ወይኔ ጃምቡ፣ ግን ላገኛት አልቻልኩኝም። ታውቃለህ፣ በቃ ህሊናዬ እያስጨነቀኝ ነው። በአንተ ምክንያት ነው እንደዚህ ሆነችው አለኝ። አንተ ምንም ባታረጋት። አዎ እያልኩህ እኮ ነው፣ ያልፈለኳት ቦታ የለም። ግን ደግሞ ላገኛት አልቻልኩም። ታውቃለህ፣ ህሊናዬ እያስጨነቀኝ ነው። እኔ ምንም ባላደርጋት እኮ ልጅቷ እንደዚህ አትሆንም ነበር፣ አጠፋም ነበር። እባክህ በቃ የምናውቃቸው ለሁሉም ደላላ ንገርልኝና እንዲያጣሩ ንገራቸው። በቃ ሊኖረን የሚችለው ተስፋ ይሄ ብቻ ነው።
በቃ የሆነ እኔ በጣም ተጨንቄያለሁ። በእናትህ ምልህን ነገር በደንብ አድርግልኝ እሺ። መጥፎ ነገር እንዳልገጠማት ተስፋ አድርጋለሁ። እሺ በቃ አደራህን አድርግ ሁሉንም። በቃቸው። ወይኔ ጃምቡ ሐረግ ይሄን ቦታ አውቃለሁ። ይሄን ቦታ አውቃለሁ። አይ ሐረግ አይደለች። እዚህ ምን ትሰራለች? ለእናቴ በዚህ ድንጋይ ቤት እሰራላታለሁ። እሺ ቁጭ በል ቁጭ በል። ለእናቴ ቤት መስራት ነው። ማንም ሰው አይነካም። ሐረግ የኔ እህት አንቺ ነሽ? ለአንተም ቤት እሰራልሃለሁ። እሺ እሺ። አይኔ የታየሽ ልጅሽ ምን እንደገጠማት? የኔ እህት ምን ገጠመሽ? እንዳትነካኝ ፈነክታለሁ። እግረን ነው የምሰብርልህ። እኔ እኮ ወንድምሽ ነኝ ሐረግዬ፣ ወንድምሽ ነኝ። እህት አለም እኔን አላስታወስሽኝም? አታልቅስ። ለእናቴ ከሰራሁ በኋላ ደግሞ ለአንተ እሰራልሃለሁ። እሺ 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 እሺ። አይኔ አሁን ግን ምን ብዬ ነው የምነግርሽ? ውጭ ሀገር ከሄድኩ በኋላ ብዙ ብር በዶላር እኮ ነው የሚከፍለኝ። እዛኔ ለአንተ እሰራልሃለሁ። እሺ መጀመሪያ ግን ለእናቴ። አየሰው ጣፋንታ፣ አየሰው ህይወት ለአንዱ መራራ ለአንዱ ጣፋጭ። አይ ፈጣሪ እኛ ምን በደልነኝ እንዴ ጨከንክብሽ? አይ እህት አለም ሐረጌ፣ እህት አለም እኔን ምግብ ብላ ምግብ እናቴ ቤት እሰራልሻለሁ። ምንድን ነው? እንዬ ጉድ ሆነናል። ምን ሆና ነው? አይ ልጄን፣ አይ ልጄን የበራው ደረሰ። ወይኔ እንዬ ጉድ ሆነናል። ሐረግ ምን ሆነ ነው? እንዬ እባክሽ እባክሽ እንዬ ሐረግዬ፣ አይድሌ